ውድ የዩቲዩብ ተከታታዮቼ እንግዲህ ተመልሰናል። ዛሬ ወደ ስራ እያቀናን ያለውን ነገር በመንገዳችን ላይ እናሳያችኋለን። ለመከታተል አብራችሁን ሁኑ እንላለን። አሁን እንግዲህ ወደ ስራ ለመሄድ እየጠበኩኝ ነው። ወደምሄድበት ቦታ ያለውን ነገር አሳያችኋለሁ። የምሄደውም ወደ አቡሴራ አዲሱ አየር መንገድ ወደሚሰራበት ቦታ ነው። አብረን እናያለን እስቲ ያለውን ነገር። እንግዲህ ያው በጣም በከፍተኛ ሁኔታ ነው እየተሰራ ያለው። ትልቅ በጀት ተበጅቶበት ከአፍሪካም ብቸኛውና አንደኛው አየር መንገድ በመሆን ነው ስራው የተጀመረው። አሁን እንደምታዩት ያው እንግዲህ ወደ ካምፑ በርቀት አካባቢ ወደ ስራዬ ስሄድ ነው ያለውን ላስቃኛችሁ ብዬ ነው። እንደምታዩት ያው በርቀት እንደሚታየን በጣም ሰራተኛውም ይሰራል አይገልጸውም። በጣም በቃ ይሄ ሲኖትራክ መዓት ብዛቱን ልነግራችሁ አልችልም። እዛው አካባቢ ላይ ስጠይቅም በትንሹ 500 በላይ ሲኖትራከሮች ናቸው ስራው ላይ የሚገኙት። ያው እንደምታዩት እየተሯሯጡ ነው። አቧራውን ምኑን ሳይገድባቸው በመስራት ላይ ስለሚገኙ ሹፌሮች ክብር ይገባቸዋል። ክብር ለሹፌሮቻችን። ስራውን እንግዲህ በዚህ መልኩ የጥርጊያ ስራ ላይ ናቸው። በቃ በኃይለኛው እየተሯሯጡ ነው የሚሰሩት። አቧራው በጣም በቃ በርቀት ራሱ ያው እንደምታዩት ነው። አቧራው ምን ያህል ከባድ ሊሆን እንደሚችል ያው ቦታው ላይ ስራው ላይ ያለ ሰው ያውቀዋል። ግድ ቦታው ላይም መገኘት የለብህም። በርቀትም እንደዚህ ስታየው ምን ያክል እንግዲህ ተመልክቷቸው እስቲ እንዴት እየተሯሯጡ እንደሚሰሩ ማየት ነው። እንግዲህ ምርጡና አሪፉ አየር መንገድ ነው እንግዲህ እዚህ ቦታ ላይ የሚገነባው ማለት ነው። ያው እኔ አሁን ወደ ስራ ቦታዬ ደርሼ ስራዬን ሰርቼ በመመለስ ላይ ይገኛለሁ። በጣም የሚገርማችሁ ቦታው አቀማመጡ ምናምን በጣም የሚገርም ለጥ ያለ ሜዳ ደስ የሚል ይኸው እንደምታዩት ነው። አካባቢው እንግዲህ በሰፈር ውስጥ ነው እኔ ያው ስራዬን ሰርቼ እየተመለስኩ ያለሁት። እስቲ ሰፈሮቹን እንደዚህ ብለን ማሳውን እያየን አብረን እናዘግማለን ማለት ነው። በመሃል እንግዲህ ያው በአዲስ መልክ ነው የመጣሁት። ሰብስክራይብ እንዳይረሳ የሆነ ለሞራል ስለሚሆን ማለት ነው። ላይክ ሰብስክራይብ ለሞራል ቀጣይ ስራዎችን ለመስራት ስለሚያበረታታኝ ያው ጠቅ ማድረግ ብቻ ነው ከእናንተ የሚጠበቅ። የሚገርም ገበሬ ያለበት ፕሌስ ነው። ያው እንደምታዩት ነው። ገና ከሆኑ እንዴት እያዘጋጀው እንዳለው ለክረምቱ የምናየው መሬቱን ማለት ነው ለእርሻ እያዘጋጁት ነው። የሚገርም ቦታ ነው በጣም ማለት ነው። ከፍ ያለ ቦታ ነው። ከፍታ ቦታ ላይ ነው። በጣም የሚገርም ለጥ ያለ ሜዳ ነው። በቃ ይሰሩበታል። ጀግና ገበሬ ነው ያለው ይታወቃል። ምንም ጥያቄ የለው። ይሰሩታል። ያው እንግዲህ ወደ ስራ በምንቀሳቀስበት ቦታ በሙሉ ያለውን ነገር ለእናንተ አደርስላችኋለሁ። ከጎን በመሆን እንግዲህ ሳትሰለቹ ላይክ ሰብስክራይብ ነካ ለእኔም ሞራል ስለሆነ ያው ይጠቅመኛል። አልደግመውም።
እና ይሄን ይመስላል እንግዲህ በሰፈር ውስጥ ነው እኔ አሁን ገብቼ ስራዬን ሰርቼ በመመለስ ላይ ይገኛሉ። እስቲ ሰፈሩ ውስጡ እንዴት ነው የሚለውን ገብሬ ማህበር አካባቢ ነው እንግዲህ ቦታው እንደዚህ እየዞርን እናየዋለን። ስራውም እየተሰራ ነው። አየር መንገዱ በሚገርም ሁኔታ ነው እየተሯሯጠ ነው ያለው። በጣም በሚገርም ሁኔታ ነው በቃ እየተሰራ ያለው ልነግራችሁ አልችልም። ቦታው ላይ በዚህ ደረጃ በጣም በሚገርም ሁኔታ ነው እየተሰራ ያለው። በጣም በቃ ፕሌሱ ከፍ ያለ ቦታ ስለሆነ ይመቻል። ምንም ጥያቄ የለውም፣ ይመቻል። አሁን ያው በመመለስ ላይ ነን እንግዲህ ያው ስንመለስም ያለው ቀንጨብ ቀንጨብ እያደረግን ያው በስልካችን ለእናንተ እናደርሳለን ማለት ነው። ይሄን ነው የሚመስል እንግዲህ ያው አቡሴራ አካባቢ የማታውቁት በዚህ አጋጣሚ አቡሴራ አሁን አዲሱ አየር መንገድ የሚሰራበት አካባቢ ማለት ነው። ከዱከም ወይንም ከቡሾፍቱ ከ30-40 ኪሎ ሜትር አካባቢ ርቀት ላይ ትገኛለች። ወደፊት ዘናጩ አየር መንገድ የሚሰራበት አካባቢ ማለት ነው። አብረን እናየዋለን እንግዲህ እስቲ እየተንቀሳቀሰ ወደ እስክንመለስ እስክንደርስ ያለንበትን ነገር ጠቅ ጠቅ እያደረግ ነው ወደ እናንተ እናደርሳችኋለን ማለት ነው። ለኑሮ በጣም የሚመች የአየር ንብረቱ ትላላችሁ በጣም የሚገርም ፕሌስ ነው። ይህ ተፈጥሮ ኔቸር በቃ ያደላቸው አካባቢዎች አሉ። በሚገርም ሁኔታ ያው የምትዩት የሚገርም ማለት ኮሚቼ ምናምን የሚባለው ነገር በቃ እዚሁ ጋር ምርቱ ምኑ አለ እዚሁ ነው ተሯሩጠው እየሰሩት ያሉት። የሚገርም ጥርጊያና እንትኑ በኃይለኛው ተጧጡፏል። ደስ በሚል ሁኔታ ነው እየተሰራ ያለው እላችኋለሁ። እስከዛው እንግዲህ ያው እየሄድን ያለውን ነገር እናያለን ማለት ነው። አሁን ዋርካው ራሱ በስመ አብ የሚገርም ዋርካ ነው። በቃ እንዴት እንደሚያምር ተመልከቱት እስቲ። የሆነ የግልህን ቢሆን የያዝከው መኪና በቃ ቆም አድርገህ ሂድ ብለህ ፎቶ ምናምን ራስህን ጠቅ ታደርጋለህ። በቃ የሚያምር ነገር የሚያምር ፕሌስ የአየር ንብረቱ በቃ የሚገርም ነው። ይሄ ሙቀት የምትለው ምናምን በከፍተኛ ሁኔታ ብዙም አይደለም። አሁን ያው ግንቦት ወቅት ቢሆንም የሆነ የተመጣጠነ ነው የሚመስለው። ተመጣጠነ በቃ አራሽ ገበሬ ነው ያለው ይባላል። በትክክል አራሽ ገበሬ ነው እንደምታዩት ነው እንግዲህ ሰፈሩ ያው ውስጥ ለውስጥ ላጥ እያለን ነው። እኛም በስራዬን ጨርሼ እየተመለስኩ ነው። ግን ያው ኔክስት ቪዲዮ ላይ አቡሴራ ከተማዋ መሀሏ ላይ ያለችዋን ነገር አሳያችኋለሁ። የገጠር ከተማ ነው። ወደፊት ግን በጣም ዘናጭ ከተማ እንደሚሆን ምንም ጥያቄ የለውም። ምንም ጥያቄ የለውም። ይሄ የአየር መንገድ ተሰርቶ ሲያልቅ እንግዲህ ምንም ጥያቄ የለውም። ዘናጭ ከተማ፣ የሚገርም ፕሌስ
የሚገርም በቃ አሪፍ ለኑሮ ተስማሚና ምቹ አካባቢ እንደሚሆን ምንም ጥያቄ የለውም። እዚህ ወደ ዝቋላ ተራራ ይቀርባል። የሚገርም ፕሌስ ነው። እንግዲህ እየተመለስን ያው ያለውን ነገር ዝም ብለን ሾፍ ሾፍ እናደርጋለን። ሃይላይት ነው ግን ከተማዋን የሚቀጥለው ቪዲዮ ላይ ቁጭ አደርገዋለሁ። ያለውን የገጠር ከተማም ቢሆን ምን ይመስላል መናኸሪያ ምናምን እንደምትሉት ያው ትልቅ መናኸሪያ መጠበቅ የለብንም። እንቅስቃሴ ግን በደንብ ነው ያለው። በጣም አለ፣ ትራንስፖርት አለ፣ ምናምን ኤቭሪቲንግ አለ። ያው አሁን ተመልሰን እየደረስን ነው። አሁን መጀመሪያ የተነሳውበት ቦታ አካባቢ ነው የደረስኩትኝ። ይሄ ቦታ ማለት ያው አሁን እዛ አየር መንገዱ እየተሰራ ያለበት ፕሌስ ላይ የተነሱ ገበሬዎች የሚያርፉበት ተለዋጭ ቦታ የተሰራላቸው ቦታ ነው ማለት ነው። በሚገርም ሁኔታ ደረጃውን በጠበቀ ሁኔታ ነው ቤቶቹ የተሰሩት። እዛ ፕሌስ ላይ የሚነሱ ገበሬዎች እንግዲህ እዚህ ቤት አካባቢ እዚህ ቤቶች ላይ ነው የሚያርፉት ማለት ነው። ይሄን ይመስላል እላችኋለሁ። ላይክ ሰብስክራይቧ እንዳትረሳ። ለሞራል ይሆናል። በአዲስ መልክ ነው የመጣሁት። ይሄ ራሱን የቻለ የሚገርም ከተማ እንደሚሆን ምንም ጥያቄ የለኝም። በጣም እንደምታዩት በጣም ከሺዎች በላይ የሚሆን ቤቶች ነው ያሉት።